ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል የአማርኛ ሞዴል ፈተና ባለፈው አመት ማለትም በ2017 የወጣ ፈተና ነው። ሞዴል ፈተና እሱን አብረን እንሰራለን። እንግዲህ እንደተለመደው ቻናሉን ሰብስክራይብ ማድረግ እንደዚሁም ደግሞ ለሌሎች ተማሪዎች ለጓደኞቻችሁ ሼር ማድረግ፣ ለቻናሉ አዲስ የሆናችሁ ሰዎች ወይም ደግሞ እስከዛሬ ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ደግሞ ቻናሉን ሰብስክራይብ ማድረግና እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ ደግሞ እንዲደርሳችሁ የደወል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ጥያቄው እንሄዳለን። እንግዲህ በአዲስ አበባ ትምህርት ቢሮ የ2017 ስድስተኛ ክፍል የሁለተኛው መንፈቅ ዓመት ከግማሽ ዓመት በኋላ የወጣ ፈተና ነው። ስለዚህ ሞሮፍ ብዙ ፓርቱን ያጠቃልላል ማለት ነው። አማርኛ ፈተና እንግዲህ የስድስት ሲባል የአምስትንም የስድስትንም ያጠቃለለ ነው። ወደ ጥያቄው እንሄዳለን። የመጀመሪያው ክፍል ነው። በአራት ክፍል የሚከፈል ይሆናል ቪዲዮአችን ማለት ነው። አንደኛው ሰውየው ከዛፉ ላይ ክፉኛ ወደቀ በሚለው አረፍተ ነገር ውስጥ በዚህ አረፍተ ነገር ውስጥ ምኑን ማውጣት ነው? ተውሳከ ግስ የሆነውን ቃል ለይታችሁ አውጡ። ተውሳከ ግስ ማለት ከግሱ በፊት እየገባ ግሱን የሚገልጽልን ነው። ግስ ማለት ማሰሪያ አንቀጽ ነው። አንቀጹን ወይም ደግሞ ይሄ አረፍተ ነገሩን የሚደመድምልን ነገር ግስ እንለዋለን። ተውሳከ ግስ ደግሞ ግሱን የሚገልጽ ሲሆን ማለት ነው። ስለዚህ አሁን ከዚህ ሰውየው ከዛፉ ላይ ክፉኛ ወደቀ ሲል አወዳደቁን የገለጸልን ቃል ወይም ወደቀ የሚለውን ግስ ሞር ደግሞ ብሪፍሊ ምን ያደርገልን ዲስክራይብ ያደርገልን ቃል ማለት ነው ክፉኛ የሚለው ቃል ነው አይደለ? ስለዚህ ሰውየው የሚለው ይሄ ባለቤት ነው። የአረፍተ ነገሩ ባለቤት ነው አይደለ? ድርጊቱ የፈጸመው ሰውየው ነው። ከዛፉ ላይ ይሄ ከዛፉ የሚለው ተሳቢ ነው። ወደቀ ክፉኛ ወደቀ ማሰሪያ አንቀጽ ወይም ግስ ነው። ክፉኛ ተውሳከ ግስ ነው። ስለዚህ መልሳችን መነው ማለት ነው። ሁለተኛ ልጁ ለጓደኛው መጽሐፍ አዋሰው በሚለው አረፍተ ነገር ውስጥ ኢርቱ ተሳቢ የሆነው ቃል የቱ ነው ይላል። እንግዲህ አንድ አረፍተ ነገር ስንሰራ ምን ይኖረዋል? ባለቤት አለው፣ ከዛ ግስ አለው፣ ከዛ ደግሞ ተሳቢ አለው። እነዚህ ቤዚክ ናቸው ማለት ነው ለአንድ አረፍተ ነገር። ተሳቢ ላይ ስናይ እዚህ ጋር ተሳቢ ላይ ስናይ በሁለት ይከፈላል። ርቱ ተሳቢና ኢ ርቱ ተሳቢ። እንግዲህ አንድ አረፍተ ነገር ካየን በኋላ ማን ምናምን ብለን ስንጠይቅ መልስ የምናገኝ ከሆነ ያ ተሳቢ ምንድነው? ርቱ ተሳቢ ነው። ለምሳሌ አልማዝ ጓደኛዋን መታቻት ቢባል አልማዝ ጓደኛዋን መታቻት ቢባል ማንን ብለን ስንጠይቅ አልማዝ ማንን ነው የመታቻት ስንል ማንን ነው? ጓደኛዋን አይደል? ስለዚህ ማንን ብለን ስንጠይቅ መልስ የምናገኝበት አይነት አረፍተ ነገር ሲሆን እዛ አረፍተ ነገር ማንን ብለን ስንጠይቅ የምናገኘው ቃል ምንድነው? ርቱ ተሳቢ ነው። ስለዚህ ጓደኛዋን የሚለው ርቱ ተሳቢ ነው ማለት ነው። ማንን ስንል ጓደኛዋን ብለን መልስ እንሰጣለን። ኢርቱ ደግሞ ለማን የሚል ጥያቄ ስንጠይቅ ምን መልስ የሚያሰጥ ከሆነ ያገኘነው ቃል ምንድነው? ኢርቱ ተሳቢ። ለምሳሌ አሁን ወደኛ ጥያቄ ስንመጣ ልጁ ለጓደኛው መጽሐፍ አዋሰው፣ ከዛ ለማን አዋሰው ብለን ስንጠይቅ ለጓደኛው አይደለ? ስለዚህ ኢርቱ ተሳቢ የትኛው ነው? ለጓደኛው የሚለው ይሆናል ማለት ነው። ስለዚህ አረፍተ ነገሩ ላይ ለማን ብለን ስንጠይቅ ቃል የምናገኝ ከሆነ ኢርቱ ተሳቢ ነው። ማንን ብለን ስንጠይቅ የምናገኘው ቃል ደግሞ ርቱ ነው። አሁን ለምሳሌ እዚህ ጋር አልማዝ ጓደኛዋን መታቻት ለማን ስንል እዚህ አረፍተ ነገሩ ላይ ለማን የሚል መልስ አናገኝም፣ ማንን ሲሆን ነው። ስለዚህ እዚህ ጋር ለማን ስንል ለጓደኛው ስለሆነ ኢርቱ ተሳቢ ለጓደኛው ይሆናል ማለት ነው። መልሳችን ለ ነው። ሶስተኛው ከሚከተሉት ውስጥ በጥያቄና መልስ የሚቀርበው የስነ ቃል አይነት የትኛው ነው ይላል። ተረት እንግዲህ ታሪክ ነው። በጥያቄና መልስ አይቀርብም። አንድ ሰው የሆነን ታሪክ እየተረከ የሚቀርብ ነው። ሙሾ ደግሞ በለቅሶ ሰዓት የሚገጠም ግጥም ነው ሙሾ የሚባለው አንድ ሰው ሲሞት። እንቆቅልሽ ነው በጥያቄና መልስ የሚቀርብ የስነ ቃል አይነት እንቆቅልሽ ነው። አንድ ሰው ይጠይቃል፣ ከዛ አንድ ሰው ደግሞ ይመልሳል ማለት ነው። ፉከራና ሽለላ በጥያቄና መልስ የሚቀርብ አይደለም። ግጥም አለው፣ ይሆን ዜማም አለው፣ እንቅስቃሴ ኖሮት ብዙ ጊዜ በሰርግ በማህበራዊ በዓላት እንደዚህ ደስታ በተለይ ደስታ በዓል ከሆነ የደስታ በዓል ከሆነ ሞሮፍ
ፉከራና ሽለላ ይቀርባል ማለት ነው። ስለዚህ ለዚህ መልሳችን እንቆቅልሽ ነው ሐመሮሃ። አራተኛው ከታች ከተዘረዘሩት ውስጥ የቃል ክፍላቸው ስም የሆኑት ቃላት የትኞቹ ናቸው? እንግዲህ ምን አለ ብለናል? ስም አለ፣ ቅጽል አለ። ቅጽል ምንድነው? ስሙን የሚገልጽልን የስም ገላጭ ምን ይባላል? ቅጽል ይባላል። ከዛ ሌላ ግስ አለ። ግስ ማሰሪያ አንቀጽ ነው፣ ወይም ደግሞ አረፍተ ነገሩን የሚያስረድልን ማለት ነው። ማሰሪያ አንቀጽ ተብሎም በሌላ ስም ይጠራል። ሌላ ተውሳከ ግስ ነው። ተውሳከ ግስ ደግሞ ምንድነው? ግስ ገላጭ። ስለዚህ ስም አለ፣ የስም ገላጭ ቅጽል አለ፣ ግስ አለ፣ የግስ ገላጭ ደግሞ ተውሳከ ግስ አለ ማለት ነው። ስለዚህ ስም የሆነው የትኛው ነው? ከዚህ ውስጥ ሃን ብናይ አረመ፣ ኮተኮተ፣ ለመለመ። ይሄ ምንድነው? ለምሳሌ አበበ አረሙን አረመ ብንል አረመ ዘጋው ማለት ነው አረፍተ ነገር። ስለዚህ እንደዚህ አረመ፣ ኮተኮተ፣ ለመለመ የሚባሉ ይሄ አረፍተ ነገሩን የሚዘጉ ቃሎች ናቸው እነዚህ። ስለዚህ እነዚህ ምንድናቸው? ግስ ናቸው። ለትሁት፣ ብርቱ፣ ደግ። ይሄ ማንን ነው የሚገልጽልን? እንግዲህ ከነዚህ አራት አይነት የቃል ክፍሎች አሉ ብለናል። ሁለተኛው ቅጽል ነው አይደል? ለምሳሌ ትሁቱ ልጅ፣ ብርቷ ልጅ፣ ደጉ ልጅ እያለን ወይም ደግሞ አበበ ደግ ነው ብንል ደግ የሚለው ማንን ነው የገለጸልን? ስሙን አይደል? አበበን ደግነቱን ነው የሚገልጽልን። ስለዚህ እነዚህ ትሁት፣ ብርቱ፣ ደግ የምንላቸው እንዳለ ቅጽል ናቸው። ምን የሚገልጹ ናቸው? ስምን የሚገልጹ ናቸው ማለት ነው። ወይም ደግሞ የአረፍተ ነገሩን ባለቤት የሚገልጹ ናቸው። ሐመሩሃ አዋሽ፣ መጥረቢያ፣ ጎመን። እነዚህ ምንድን ናቸው? ስሞች ናቸው አይደል? አዋሽም ስም ነው፣ ፓርክም ነው፣ የወንዝም ስም ነው። መጥረቢያም የመጥረቢያ ስም ነው። ጎመንም ከምግብ አይነቶች የአንዱ ስም ነው። ስለዚህ ሐመሩሃ ስም ነው፣ ስሞች ናቸው እነዚህ ማለት ነው። መደሞ ወደ፣ እንደ፣ ስለ። እነዚህ ደግሞ ምን ይባላሉ? መስተዋድድ ይባላሉ። መስተዋድድ የሚባል የቃል ክፍልም አለ። መስተዋድድ ማለት ቃላቶችን የሚያዋድዱ። ለምሳሌ አለሙ ወደ ትምህርት ቤት ሄደ ብንል ወደ የምትለው አረፍተ ነገሩ ትርጉም እንዲሰጥ የሚያደርጉ። እንደ እህቴ ጎበዝ መሆን ፈልጋለሁ ስል እንደ እየተጠቀምኩ ነው አይደለ? እነዚህ ቃላቶችን የሚያዋድዱ የሚያገናኙ ቃላቶች መስተዋድድ ይባላሉ። ስለዚህ እነዚህ መስተዋድድ ናቸው። የቃል ክፍሉ ስም የሆኑ አዋሽ፣ መጥረቢያ፣ ጎመን ሐመሩሃ ነው ማለት ነው። አምስተኛ አለሚቱ ከገበያ አዳራሽ ቦርሳ፣ ጫማ፣ ቀሚስ፣ ሽቶና ሻንጣ ገዛች። በዚህ ውስጥ የሚገባው ስርዓተ ነጥብ ቀላል ነው አይደለ? ተመሳሳይ ነገሮችን ስንዘረዝር ወይም ደግሞ ለመዘርዘር የምንጠቀመው አረፍተ ነገር ምንድነው? ነጠላ ሰረዝ ነው ማለት ነው። ስለዚህ መጨረሻ ላይ ግን ሽቶና ሻንጣ ማል አይገባም ማለት ነው። መጨረሻው ላይ አይገባም እና ብለን ነው የምንዘጋው። አረፍተ ነገር አራት ነጥብ አረፍተ ነገርን ለመዝጋት ነው የሚያገለግለን። ነጠላ ሰረዝ ቃላቶችን ለመለያየት ጥያቄ ምልክት ጥያቄ ከጠየቅን በኋላ ጥያቄ ምልክት እናደርጋለን። አረፍተ ነገሩ ጥያቄ ከሆነ ነጥብ ደግሞ ቃላቶችን ለማሰጠር። ለምሳሌ አሁን ትምህርት ቤት የሚል ቃል ቢኖር ትምህርት ቤት የሚለውን ስናሳጥር ትቤት ብለን በመሃሉ ነጥብ አድርገን ማሳጠር እንችላለን ማለት ነው። ቃላትን ለማሳጠር እንጠቀምበታለን፣ ወይም ደግሞ ነጥብጣብ እንደዚህ አድርገን ይቀጥላል ብሎ ለማለትም እንጠቀምበታለን። ስድስተኛ ልጅቷ የምትወደው ውሻ ስለጠፋባት አዘነች። የተሰመረበት ቃል ምን አይነት ነው? ምን አይነት ግስ ነው የሚለን? ልጅቷ የምትወደው ውሻ ስለጠፋባት አዘነች። የማይሻገር ግስ፣ ተሻጋሪ ግስ፣ የትንቢት ጊዜ ግስ፣ የአሁን ጊዜ ግስ ይላል። መልሳችን የማይሻገር ግስ ነው። ምክንያቱም ልጅቷ የምትወደው ውሻ ስለጠፋባት አዘነች አይደለ? አዘነች የሚለው ልጅቷን ነው የሚገልጽልን እንጂ ከልጅቷ ወደ ውሻው አልተሻገረም። ስለዚህ መልሳችን ሀ ነው ማለት ነው። ሰባተኛ ከወላጆቻቸው የሚለው ቃል ተተንትኖ ሲጻፍ ትክክል የሆነ የትኛው ነው? እንግዲህ ምዕላድ ላይ ነው። እዚህ ጋር ነፃ ምዕላድና ጥገኛ ምዕላድ የሚባል ነገር አለ። ነፃ ምዕላድ የምንለው በራሱ ትርጉም የሚሰጥ ነው። ጥገኛ ምዕላድ ደግሞ ከነፃ ምዕላድ ጋር አንድ ላይ ሆኖ ትርጉም የሚሰጥ ነው። ስለዚህ አሁን ከወላጆቻቸው የሚለውን
ዋና ቃሉ ማን ነው? ወላጃ ወላጅ ኦች አቸው ከወላጆቻቸው ብለን እንዘረዝረዋለን ማለት ነው። ስለዚህ መልሳችን ሐመርሃ ይሆናል። 8ኛው ልቦለድ ከደራሲው ምናባዊ ፈጠራ የሚመነጭ የሰው ልዩ ልዩ ገጽታዎች ማሳየት የሚችል የስነ ጽሑፍ ዘርፍ ነው። በመሆኑም ህይወትን በተመሳስሎ ቀርጾ ማሳየት የሚችል በቁሙ ግን እውነት ያልሆነ ድርሰት ነው የሚለው ሐሳብ በየትኛው አንቀጽ ማስፈት ስልት የቀረበ ነው ይላል። በትረካ፣ በገላጭ፣ በአመዛዛኝ፣ በስዕላዊ ይላል። ገላጭ ነው። ማንን እየገለጸልን ያለው? ልብ ወለድን ማለት ነው። ልብ ወለድ ከደራሲው ምናባዊ ፈጠራ የሚመነጭ ነው አለን። ከዛ ደግሞ የሰው ልዩ ልዩ ገጽታዎች ለማሳየት የሚችል የስነ ጽሑፍ ዘርፍ ነው። ህይወትን በተመሳሳይ ቀርጾ ማሳየት የሚችል ነው። በቁሙ ግን እውነት ያልሆነ። ስለዚህ ምንንም ከማንም ጋር አላመዛዘንም። አመዛዛኝ አይሆንም። ትረካም አይደለም። ትረካ አንድ ነገር እንደዚህ ሆነ ከዛ እንደዚህ ሆነ ሲል ነው። ስዕላዊ ደግሞ ስዕል መከሰት ሲችል ነው። ግን አንድ ነገር ስለዛ ነገር ያብራራልን ከሆነ ገላጭ ድርሰት ነው ማለት ነው። ስለዚህ መልሳችን ለ ነው። 9ኛ ከስር ከቀረቡት ውስጥ የተጸውዖ ስም የሆኑት የትኞቹ ናቸው? ሁለት አይነት የስም አይነት አለ። ተጸውዖና የወል የተጸውዖ ስምና የወል ስም ይባላል። የተጸውዖ ስም መጠሪያ ስም ነው። አንድ ነገር ሊሰጠው የሚችለው ለዛ ሰው ብቻ የሚሰጠው ማለት መጠሪያ ስም ነው። ደገም ይችላል። ለምሳሌ አንድ ሰው ሂሩት ቢባል ሌላ ሰውም ሂሩት ሊባል ይችላል። የተደጋገመ መጠሪያ ስም ሊኖር ይችላል። ግን ለምሳሌ ሂሩት ማናት ስል ሁሉንም ሂሩት አትጠቅሱ፣ የምታውቁትን ሂሩት ነው አይደል የምትጠቅሱት። ስለዚህ የተጸውዖ ስም በቃ መጠሪያ ስም ነው፣ እኛ ልናወጣለት የምንችለው ስም ነው። የወል ስም ደግሞ ተመሳሳይ የሆኑ ነገሮች ያላቸው የጋራ መጠሪያ ነው። ለምሳሌ አሁን ውሻ ብል ውሻ እኛ ቤት ያለውም እናንተ ቤት ያለውም መንገድ ላይ ያለውም ሌላም ቦታ ያለውም ውሻ ምን ሊሆን ይችላል? አንድ አይነት ውሻ ስል በቃ ውስጥ ውሻ ሳይኝ ብል አንድን ሰው ስጠይቅ እነሱ ሰፈር ያለውን ውሻ ሊያሳየኝ ይችላል። ሌላ ሰው ደግሞ ሌላ ቦታ። በቃ ለሁሉም ውሻ የሚለው ቃል ዲስክራይብ ያደርጋል ሁሉንም ውሻዎች ማለት ነው። ግን ለምሳሌ መቻል ቢባል እኛ ቤት ያለው ውሻ መቻልን አሳየኝ ስል ስፔሲፊክሊ ለዛ ውሻ እኛ ቤት ላለው ውሻ ብቻ ነው መቻል የሚል መጠሪያ ያለው እንጂ ለሌሎች ውሻዎች በጠቅላላ መቻል የሚል መጠሪያ የላቸውም። ስለዚህ መቻል የሚለው ቃል የተጸውዖ ስም ነው። የወል ስም ደግሞ ለምሳሌ ይሄ ብቻ አይደለም። ገበሬ ብል የወል ስም ነው። ሁሉም በእርሻ ላይ የተሰማሩ በግብርና ላይ የተሰማሩ ሰዎች ገበሬ ይባላሉ። ነጋዴ ብል ቢዝነስ የሚሰሩ ሰዎች፣ የሚሸጡ የሚለውጡ ሰዎች ነጋዴ ይባላሉ። እነዚህ እንዳለ የጋራ መጠሪያ ስሞች ከሆነ የወል ስም ይባላል። ለአንድ ሰው ብቻ ለመጠሪያነት የሚያገለግል ከሆነ ለከተማም ሊሆን ይችላል፣ ለሰውም ሊሆን ይችላል የተጸውዖ ማለት ነው። እሺ ስለዚህ አሁን የተጠየቅነው የተጸውዖ ስም ነው። ሀ ወንጪ፣ አዲስ አበባ፣ ደጀኔ። አሁን ይሄ ምንድነው? የተጸውዖ አዲስ አበባ ለዚች አዲስ አበባ ለተባለችው ከተማ ለሷ ብቻ የተሰጣት የመጠሪያ ስም ነው። ደጀኔ ለአንድ ሰው የተሰጠው ሊሆን ይችላል። ወንጪ ደግሞ ወንጪ ለተባለው አካባቢ የተሰጠ መጠሪያ ስም ነው እንጂ የጋራ መጠሪያ አይደለም። ስለዚህ ይሄ የተጸውዖ ነው። ወንድ፣ ተራራ፣ ሴት ይሄ የወል ነው። ወንድ ሲባል ብዙ ወንዶችን በጋራ መጥሪያ ነው። ተራራ ሁሉንም ተራራዎች፣ ቤት ሲባል ሁሉንም ቤቶች። ስለዚህ ይሄ የወል ነው። ትምህርት፣ ጥላቻ፣ እውቀት ይሄም የወል ነው። ድንጋይ፣ ከተማ፣ እንጨት ሁሉም የወል ናቸው። ስለዚህ መልሳችን ሀ ይሆናል ማለት ነው። 10ኛ ከሚከተሉት ውስጥ ስለ አንቀጽ ምንነት ትክክል የሆነው የቱ ነው ይላል። በልዩ ልዩ ነጠላ ሐሳቦች የተደራጀ የድርሰት አካል ነው። በልዩ ልዩ ነጠላ ሐሳቦች አይደለም፣ አንድ ነጠላ ሐሳብ ብቻ ነው ያለው አንቀጽ። በአንድ ነጠላ ሐሳብ የተደራጀ የድርሰት አካል ነው። አዎ በሁለትና ከዚያ በላይ በሆኑ ኃይለ ቃሎች የተደራጀ ድርሰት ነው። which is ኃይለ ቃሎች የሚለው ነጠላ ሐሳብ የሚለው ነው። ከሀጋ አንድ አይነት ነው። ስለዚህ ይሄ አይሆንም። በአንድ መዘርዝራዊ አረፍተ ነገር የተደራጀ ድርሰት ነው። ይሄ አይሆንም። ብዙ መዘርዝራዊ አረፍተ ነገር ሊኖረው ይችላል። ከአንድ በላይ አረፍተ ነገር ይኖረዋል አንቀጽ፣ ግን አንድ ነጠላ ሐሳብ ብቻ ነው የሚኖረው። ስለዚህ መልሶችን ላይ ይሆናል ማለት ነው። እሺ ተማሪዎች በዛሬው ክፍል ይዤላችሁ የመጣሁት ጥያቄዎች በክፍል 1 ከ1 እስከ 10 ያለው ይሄንን ይመስል ነበረ። ያላችሁ ሐሳብ አስተያየት ወይም ደግሞ ይሄ ልክ አይደለም ወይም ደግሞ እዚህ ጋር ብሪፍሊ በደንብ ብታስረዱኝ የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። እንዲሰራላችሁ የምትፈልጉት ሳብጀክት ጥያቄዎችም ካሏችሁ ቴሌግራም ላይ ብትልኩልኝ እሰራላችኋለሁ ማለት ነው።
በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው።